የቴዲ አፍሮ አዲስ አልበም ጋዜጣዊ መግለጫ ታገደ። የአርቲስት ቴሌቪዥን አመራሮች ማብራሪያ እንዲሰጡ ተጠየቀ። ኢራን ከጎረቤት ሀገራት የ270 ቢሊዮን ዶላር ካሳ ጠየቀች። ጣሊያን ከእስራኤል ጋር የነበራትን ወታደራዊ ትብብር አቋረጠች። ሰላም ጤና ይስጥልን ውድ የብላታ ኒውስ ቤተሰቦች እንደምን አላችሁ? የዕለቱን አዳዲስ መረጃዎች ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩም። Stay informed with Blatta News. ተወዳጁ ድምጻዊ ቴዲ አፍሮ ኢትዮሪካ የተሰኘውን አዲሱን አልበሙን በተመለከተ ሊሰጥ የነበረው ጋዜጣዊ መግለጫ ታገደ። ድምጻዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ኢትዮሪካ የተሰኘውን አዲስ አልበሙን አስመልክቶ ዛሬ ማክሰኞ ሚያዝያ 6 ቀን 2018 ዓ.ም ሊሰጥ የነበረው ጋዜጣዊ መግለጫ መታገዱ ተሰምቷል። መግለጫውን ከአርቲስት ቴሌቪዥን ጋር በመተባበር በቀጥታ ስርጭት ለህዝብ ለማድረስ ስምምነት ተደርጎ የነበረ ቢሆንም ከመንግስት በቀረበ ጥብቅ ትዕዛዝ ስርጭቱ እንዲቋረጥ መደረጉ ታውቋል። ከዚሁ ጋር ተያይዞ የኢትዮጵያ መገናኛ ብዙሃን ባለስልጣን የቴሌቪዥን ጣቢያውን የስራ ኃላፊዎች ለዛሬ ረፋድ መጥሪያ በመስጠት ስለ ስምምነቱ ዝርዝር ማብራሪያ እንዲሰጡ አድርጓል። የጣቢያው ስራ አስፈጻሚና ሌሎች አመራሮች በባለስልጣኑ ዋና መስሪያ ቤት ተገኝተው ማብራሪያ የሰጡ ሲሆን ይህ እገዳው በታቀደው የአልበም ምርቃት ላይ ስለሚኖረው ተጽዕኖ እስካሁን በይፋ የተገለጸ መረጃ ግን የለም። ድምጻዩ ከ8 ዓመታት ቆይታ በኋላ ይዞት የመጣው ኢትዮሪካ የተሰኘው አዲስ አልበም በመጪው ሐሙስ ሚያዝያ 8 ቀን 2018 ዓመተ ምህረት ከቀኑ 8 ሰዓት ጀምሮ በዩቲዩብ እና በሌሎች ዓለም አቀፍ የሙዚቃ መተግበሪያዎች ላይ ለተመልካችና ለአድማጭ እንደሚቀርብ ቀደም ብሎ መገለጹ ይታወሳል። Stay informed with Blatta News. ኢራን ከጎረቤት ሀገራት የ270 ቢሊዮን ዶላር ካሳ ጠየቀች። የኢራን እስላማዊ ሪፐብሊክ በቅርቡ በአሜሪካና በእስራኤል ተፈጽመውብኛል ላላቸው ጥቃቶች 5 ጎረቤት ሀገራት ካሳ እንዲከፍሉ ጠየቀ። ቴህራን በድምሩ የገልፍ ጎረቤቶቿን ጨምሮ 5 ሀገራት ደርሶብኛል ያለችውን የ270 ቢሊዮን ዶላር ጉዳት ካሳ እንዲከፍሏት በይፋ ጠይቃለች። በተባበሩት መንግስታት ድርጅት የኢራን አምባሳደር አሚር ሰኢድ ኢራቫኒ ለድርጅቱ ባስገቡት ይፋ ደብዳቤ ባህሬን፣ ሳዑዲ አረቢያ፣ ኳታር፣ የተባበሩት አረብ ኤሚሬቶችና ዮርዳኖስ የአየር ክልላቸውንና ወታደራዊ ካምፖቻቸውን ለጥቃቱ ክፍት በማድረጋቸው ለጦርነቱ ተባባሪ ሆነዋል ሲሉ ከሰዋል። ይህ የካሳ ጥያቄ የቀረበው በመካከለኛው ምስራቅ ያለው ውጥረት አዲስ ምዕራፍ ላይ በደረሰበት በዚህ ወቅት ሲሆን ኢራን የጠየቀችው 270 ቢሊዮን ዶላር ወይም 4 ትሪሊዮን የኢራን ሪያል የሚጠጋ ገንዘብ ለደረሰባት ቀጥተኛና ቀጥተኛ ያልሆነ የጦርነት ጉዳት ካሳ ሆኖ ሊከፈላት እንደሚገባ አሳስባለች። የኢራን መንግስት ቃል አቀባይ ፋጤማህ ሞሃጄራኒ እንደተናገሩት ይህ የመጀመሪያ ደረጃ ግምገማ ሲሆን ጉዳቱ የመሰረተ ልማት ውድመትንና የኢኮኖሚ ኪሳራዎችን ያካትታል። ቴህራን ይህን የካሳ ጥያቄ በእስላማባድ በሚካሄዱት ቀጣይ ድርድሮች ላይ እንደ ዋነኛ የድርድር አጀንዳ እንደምትጠቀምባቸውም ቃል አቀባይዋ አረጋግጠዋል። በሌላ በኩል ጥያቄው የቀረበባቸው 5ቱ ሀገራት እስካሁን የካሳ ጥያቄውን በተመለከተ በይፋ የሰጡት ምላሽ ባይኖርም ቀደም ሲል የኢራንን ድርጊቶች የተባበሩት መንግስታት ድርጅት ቻርተርን የጣሰ ተግባር ሲሉ ሲያወግዙ መቆየታቸው ይታወሳል። ይህ የኢራን የካሳ ጥያቄ የተኩስ አቁም ስምምነቱን ሊያበቃ 9 ቀናት ብቻ ሲቀሩት መቅረቡ ቀጣይ የዲፕሎማሲ ጥረቶችን ይበልጥ ሊያወሳስብ እንደሚችል ከወዲሁ ቅድመ ግምቶች እየተሰጡ ይገኛሉ። Stay informed with Blatta News. አሜሪካ በቻይና በኩል በኢራን ላይ ጫና ለማሳደር ስለማቀዷ ተነገረ። የፕሬዝዳንት ዶናልድ ትራምፕ አስተዳደር ኢራንን ወደ ድርድር ጠረጴዛው ለመመለስ የቻይናን ተጽዕኖ ለመጠቀም እያለመ ስለመሆኑ ተነግሯል። ዋሽንግተን የኢራንን የኢነርጂ ዘርፍ የበለጠ ለማዳከም ወደ ሀገሪቱ የሚገቡና የሚወጡ የንግድ መስመሮችን ለመዝጋት እየሰራች ትገኛለች። ቻይና ከምትጠቀመው የነዳጅ ፍላጎት ሲሶ ያህሉ ወይም 1/3ኛውን ከኢራን የምታገኝ በመሆኑ አሜሪካ በቤጂንግ ላይ ጫና ለማሳደር የሚያስችሉ ሁኔታዎችን እያጤነች እንደምትገኝ ተጠቁሟል። ጫናው ቻይና በኢራን ላይ ተጽዕኖ እንድታደርግ ያስገድዳታል ተብሎ በትራምፕ አስተዳደር እንደታመነበትም ነው የተነገረው። ለተኩስ አቁም ስምምነቱ 9 ቀናት ብቻ የቀሩት ሲሆን ዶናልድ ትራምፕ ቻይና ይህን እርምጃ በቅርቡ ትወስዳለች የሚል እምነት ስለመያዛቸውም ተነግሯል።
አሜሪካ ትናንት አመሻሽ ጀምሮ የሆርሙዝ ሰርጥን ወይም የሆርሙዝ የባህር ላይ መተላለፊያን መዝጋቷ የሚታወቅ ነው። Stay informed with Blatter News. በመጨረሻም ጣሊያን ከእስራኤል ጋር የነበራትን ወታደራዊ ትብብር አቋረጠች። ጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ሀገራቸው ከእስራኤል ጋር የነበራትን የመከላከያ ትብብር ስምምነት ማቋረጧን አስታውቀዋል። ውሳኔው ከጥቅምት 2023 ጀምሮ እየሻከረ የመጣውን የሁለቱን ሀገራት ግንኙነት ይበልጥ ወደ ከፋ ደረጃ ለመድረሱ ማሳያ ተደርጎ ተወስዷል። እንደ አውሮፓውያኑ አቆጣጠር ሚያዝያ 14 ቀን 2026 ይፋ የሆነው ይህ ውሳኔ ከ2003 ጀምሮ የነበረውን የጋራ ወታደራዊ ምርምር ስልጠናና የጦር መሳሪያ ልውውጥን የሚያቆም ነው። ጣሊያን ከዚህ ቀደም በተወሰኑ ጦር መሳሪያዎች ኤክስፖርት ላይ ገደብ ጥላ የነበረ ቢሆንም አሁን ግን ተቋማዊ የሆነውን ወታደራዊ ትብብር ሙሉ በሙሉ ለማቋረጥ ስለመወሰኗ ተሰምቷል። ውሳኔው የተላለፈው በጠቅላይ ሚኒስትር ጆርጂያ ሜሎኒና በቁልፍ የካቢኔ አባላቶቻቸው መካከል በተደረገ ስብሰባ ሲሆን እየተባባሰ የመጣው የመካከለኛው ምስራቅ ግጭት ደግሞ ምክንያት ስለመሆኑ ተጠቁሟል። For comprehensive coverage and insightful analysis. ውድ የብላታ ኒውስ ቤተሰቦች የሰዓቱ መረጃዎቻችን እየተከታተላችኋቸውን እየመስሉ ነበር። ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ሰናይ ጊዜም። Stay informed with Blatter News.